ነው በነገራችን ላይ መኪና ነው ተጻው የሚወጣው ከመኪናም ሁለት መኪና የመኪና ድልጆስም ከቴምር ሪል ስቴት የተገዛ ቤት አለ። ዛሬ ደግሞ በተጨማሪነት እድል ከቤታችሁ ገብታለች። የሽያጭ ኤክስፖ ላይ ነበረ ቴምር ሪል ስቴት። ይሄንን መረጃ ሰምታችሁ ሊሆን ይችላል የሚል እምነት አለን። ልጆ ሰልማን እንግዲህ የ1 ሚሊዮን ብር የፊኒሺንግ ሎተሪ ወጥቶለታል ወይም እድል ባለቤት ሆኗል። ኢንሻአላህ እንኳን ደስ አላችሁ። ደስታችሁን አጣጥሙ። እናመሰግናለን በጣም። እሺ ስሜታቸውን እንወቅ በሚል ነው እንጂ ያው ከአወሩት በላይ ደስታቸው በህይወታቸው እንደሚገለጽ እናምናለን። ቴምር ፕሮፐርቲስ ይህንን የኤክስፖ ማስከፈት ስነ ስርዓት ለባለእድለኞች እጣቸውን በተገቢው አኳኋን መስጠትን አካቶ ደማቅ ስነ ስርዓትን ፈጽሟል። ያው ጥር ምጥን ባለ ሁኔታ ብዙዎች ቤት አንኳክቶ የገባውን እድል አይተናል። በድጋሚ ለቴምር ፕሮፐርቲስ የዛሬ እድለኞች ተጋባዦች ቤት ለመግዛት እየወሰናችሁ ላላችሁ ኦልሬዲ ደግሞ ቤት ገዝታችሁ ቁልፋችሁን እጃችሁ ላይ ያደረጋችሁ የቴምር ፕሮፐርቲስ ቤተሰቦች በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ታላቅ ቀን አበቃችሁ እንላለን። እዚህ ያለው ስነ ስርዓት በዚህ መንገድ ተጠናቋል። ከዚህ በኋላ ሪባኑን ቆርጠን ቴምር ስጦታ ኤክስፖ በይፋ በዚህ የአድዋ 00 የታላቅ ታሪክ በሚታወስበት ቦታ ይፋ ተደርጓል የምንልበት ስነ ስርዓትን እንፈጽማለን። የፌደራል ፖሊስ የሙዚቃ ማርሽ ባንድ ስነ ስርዓት ፈጽምልናል። የሽያጭ ባለሙያዎች ቦታችሁ እንድትይዙ ባካችሁ። እሺ አረንጓዴ ቲሸርት ለብሰው ስነ ስርዓቱን ያደመቁት የቴምር ፕሮፐርቲስ የሽያጭ ሙያተኞች ዛሬን ጨምሮ ለተከታታይ 3 ቀናት እስከ ሰኞ ድረስ ታላቁን ኤክስፖ መረጃ እየሰጡ ለደንበኞች ዝርዝር በሚያስገርም ዘርፍ ላይ ጤናማ የግብይትና የግንባታ ሂደት እንዲኖር የበኩሉን አስተዋጽኦ እያበረከተ ይገኛል። በዚህ ዓመት የመጀመሪያ ስራውን ጀምሮ ቀጥሏል ማለት ነው። እንቀጥላለን። እሺ ቴምር ስጦታ ኤክስፖ ትልቁ መርሃ ግብሩ ኤክስፖን ከማስጀመር ባለፈ ባለፉት ጊዜያቶች በተለያዩ ሚዲያዎች በአንድ ቁልፍ 2 በር እያለ ያለበትን ሚስጥር ይፋ እያደረገ ይገኛል። ቤታቸውን ከፍተው የሚገቡበት ቁልፍ፣ መኪናቸውን የሚያሽከረክሩበትን፣ ከዛ ባለፈ ደግሞ የፊኒሺንግ ማጠናቀቅ ስራዎችን የሚከውኑበት 1 ሚሊዮን ብር ለ4 ባለእድለኞች ይፋ እያደረገ ነው። የመጨረሻው እድለኛ አመሰግናለሁ 26 ቁጥር 26 ቁጥር ከፍትበል ቁጥሯ 26 ቁጥሩን የያዘችው የቤት ባለቤት ደንበኛ በመካከላችን አለች። እንኳን ደስ አለሽ። የ12 ሚሊዮን ብር የመጨረሻ ባለድል እባክሽ ወደ መድረክ በዛ ተጠቁማ ለተሽከርካሪዎቹና ለተለያዩት የፊኒሺንግ ማስፈጸሚያ ግብአቶች እድለኛ የሆኑት 4 እድለኞች አንድ ላይ ተቆጥረው ቴምር ፕሮፐርቲስ ለነኛ የጣጥ አወጣጥ ስነ ስርዓት 12 ሚሊዮን ብር ለባለ እድለኞች ይፋ ያደረገበት ነው። የመጨረሻው እድል ይፋ ተደርጎ እንግዲህ ወደ ባለ እድሏ ሄዷል። ምን ትያለሽ? ማርያም ታደሰ ባያለሁ። እውነትም ቴምር ታማኝ ነው። በእውነት መሰከረልኝ። በዚህ ስለ እውነት ለመናገር መጀመሪያ እንደሰማሁኝ ለራሴ አልነበረም ለሁለት እህቶቼ ነበር የገዛሁኝና መጀመሪያ ምንድነው ይሄ ብሩ ለጊዜው አልሟላ ብሎኝ በጣም ተጨንቄ ነበር። ልክ ሎተሪ ያህል ነው ያንን ዕጣ ምንድነው ጊዜውን እንትን ያልኩትና አሁን እንኳን ተጨነኩ እንኳን ገዛሁላቸው። ሞር ደግሞ አሁን ቁጥር ሳስብ የነበረው ኢማን የምትባል አባቷን ስም ባላቅም
የዚህ ሰራተኛችሁ ናትና በጣም ከኔ ጋር ነበረች። ከኔ ጋር የተጨነቀችው ደርሶን ወጥቼ እሷን ባመሰገንኳት አልኩኝ እና በጣም ነው የማመሰግነው። ከተምቀጥል በጣም ቴንኪ በጣም ከኔ ጋር ነው ያለችው እና በጣም ተጨንቃ ነበር። ቴንኪ አመሰግናለሁ። ከምንም እንደ ቤቷም ደንበኞቿንም እንደ ራሷ የምታገለግል ሁሉም ጋር ትመሰገን ይገባል። በጣም አመሰግናለሁ። እንኳን ደስ አላችሁ። ጥሩ እድልን ያየንበት በተለያዩ ሰዎች እጅ እድሉ እንደገባ ምስክርነት የሰጠንበት ታላቅ የእጣ ወጣት ስነ ስርዓትን